ሰበር ዜና በትግራይ የአየር ጥቃቱ ተደገመ። የዛሬው ጥቃት ባለፉት ተከታታይ ቀናት ከተፈጸሙት ጥቃቶች ሁሉ እጅግ አውዳሚውና የህወሓትን ወገብ የሰበረ እንደሆነም ታውቋል። ጽምዶ እርስ በርሱ እየተናቆረ እየተናከሰና ጥምረቱም እየተናደ መሆኑ ተገለጸ። ፋኖ በበኩሉ ህወሓት መንግስትን ወደ ድርድር ለማምጣት ጫና እንድንፈጥርለት ተጠቀመብን እንጂ ጥምረቱን ፈልጎ አይደለም እያለ ይገኛል። የምዕራብ አውሮፓ ሀገራት በአፍሪካ ህብረት ለሚመራው የሰሜን ኢትዮጵያ የማሸማገል ጥረት ድጋፋቸውን ገለጹ። ህወሓትም ከጦርነት ዝግጅት ይልቅ እየመጣ ያለውን የድርቅ አደጋ መከላከል ላይ አትኩሮ መስራት ይገባዋል ብለዋል። በደቡባዊ ትግራይ ዞን የሚገኙ ነዋሪዎች ለጦርነት እየተዘጋጀ ያለው የህወሓት ቡድን ከባድ የሆነ የገንዘብና የእህል መዋጮ እየጠየቀን ነው ሲሉ ተናገሩ። የሚሉት ለሰዓቱ የያዝናቸው የወቅታዊ ጉዳይ ሰበር መረጃዎች ናቸው። የተወደዳችሁ የወቅታዊ ጉዳይ አድማጭ ተመልካቾቻችን የከበረ ሰላምታችን ይድረሳችሁ እያልን እነሆ የምሽት ጥንቅራችንን ይዘን ተገኝተናል። ዜናውን ላይክና ሼር፣ ሚዲያችንን ሰብስክራይብ በማድረግ ዜናውን እንድትጀምሩ እየጋበዝኩ አሁን ወደ ሰበር መረጃዎቹ አልፋለሁ። ተከታተሉ። በትግራይ የአየር ጥቃቱ ተደገመ። የዛሬው ጥቃት ባለፉት ተከታታይ ቀናት ከተፈጸሙት ጥቃቶች ሁሉ እጅግ አውዳሚውና የህወሓትን ወገብ የሰበረ እንደሆነም ታውቋል። የሌሊቱ ጥቃት የተፈጸመው የዲፕሎማሲው ጥረት በተጀመረበት ሰሞኑ መሆኑ ጉዳዩን አሳሳቢ አድርጎታል። በህወሓትና በፌዴራል መንግስቱ መካከል ዲፕሎማሲያዊ ጥረቶች በተጀመሩበት በዚህ ወቅት ከባድ የአየር ድብደባዎች መፈጸማቸውን ቀጥለዋል። ትናንት እኩለ ሌሊት ላይ በትግራይ ክልል ከመቀሌ በቅርብ ርቀት ላይ እስካሁን ከተፈጸሙት የአየር ድብደባዎች ሁሉ የላቀ ጥቃት ተፈጽሟል። በትግራይ የሚገኙ ምንጮች ለዩኤምዲ ሚዲያ እንደተናገሩት ጥቃቱ በአካባቢው ሰዓት አቆጣጠር ከምሽቱ 4 ሰዓት ገደማ በሳርቲ ወረዳ በምትገኝ ጋጃት ከተማ ነው የተፈጸመው። ጥቃቱም የከተማዋን ሁለተኛ ደረጃ ትምህርት ቤት አካባቢ መምታቱን ነው ዘገባው ያመለከተው። ከአካባቢው የተሰራጩ ምስሎችም በጥቃቱ የደረሰውን ጉዳት እንደሚያሳዩ ታውቋል። የመጀመሪያ ሪፖርቶች ሰዎች መገደላቸውንና መቁሰላቸውን ቢጠቁምም ጉዳዩን በገለልተኛ አካላት ማረጋገጥ ግን አልተቻለም። ነገር ግን ባለፉት ሳምንታት የወጡ መረጃዎች እንደሚያሳዩት ህወሓት በድሮን የሚደርስበትን ኪሳራ ለመቀነስ እንዲሁም ጥቃቶቹ ንጹሐን ላይ እየተፈጸሙ ናቸው ለማለት ወታደሮቹን በትምህርት ቤቶች አቅራቢያ ሲያከማቻቸው ከርመዋል። በተጨማሪም ከባባድ የጦር መሳሪያዎችን ደግሞ በንጹሐን መኖሪያ ቤት አካባቢ ሲጠምድ ቆይቷል። የሌሊቱ ጥቃትም በትምህርት ቤት አቅራቢያ መፈጸሙ ቡድኑ ወታደሮቹን በትምህርት ቤቱ ውስጥ ማስጠለሉን የሚያረጋግጥ ነው። ይህ የሌሊት ጥቃት በዚያው ረቡዕ ዕለት ቀደም ብሎ ከተፈጸመ ሌላ ጥቃት በኋላም የተፈጸመ ነው። የአካባቢው ምንጮች እንደሚሉት ትናንት ማለዳ 2 ሰዓት ከ45 ደቂቃ ገደማ በራያ ዘቦ ወረዳ በምትገኘው ጣቢያ ገነት ላይ የድሮን ጥቃት ተፈጽሟል። ለዩኤምዲ ሚዲያ የተናገሩት አንድ የመንግስት ታማኝ ምንጭ ስለ ጥቃቶቹ ዓላማ የተለየ መረጃን ሰጥተዋል። እኚህ ምንጭ እንደሚሉት በቅርቡ የተካሄዱት ዘመቻዎች ኢላማ ወታደራዊ ኢላማዎች እንደነበሩ፣ በተለይም ታንኮችና የተተኳሽ ክምችቶች እንጂ ሲቪሎችና የሲቪል መሠረተ ልማቶች ኢላማ እንዳልተደረጉ ገልጸዋል። እንዲህ አይነቱ ጥቃት እየተፈጸመ የሚገኘው የአፍሪካ ህብረት የህወሓትንና የፌዴራል መንግስት ወደ ድርድር ለማምጣትና ለማቀራረብ ጥረት በተጀመረበትና ህወሓትም ጦርነት ለመክፈት ዝግጅቱን አጠናቋል በሚባልበት ሰሞን ነው። ጽምዶ እርስ በእርሱ እየተናቆረ እየተናከሰና ጥምረቱም እየተናደ መሆኑ ተገለጸ። ፋኖ በበኩሉ ህወሓት መንግስቱን ወደ ድርድር ለማምጣት ጫና እንድንፈጥርለት ተጠቀመብን እንጂ ጥምረቱን ፈልጎ አይደለም እያለ ይገኛል። ከሰሞኑ በተለይም ህወሓት ከፌዴራል መንግስት ጋር ድርድር ጀምሯል የሚሉ መረጃዎች መውጣታቸውን ተከትሎ የፋኖ ደጋፊ ሚዲያዎችና አመራሮች ጭምር በአደባባይ በመውጣት ህወሓት ከኛ ጋር ጽምዶ በመፍጠር ከጎን ደግሞ ከመንግስት ጋር እየተደራደረ ነው እያሉ ይገኛሉ። ከዚህ ቀደም ብሎም ጃዋር መሐመድና አንዳርጋቸው ጽጌ ባነሷቸው ሐሳቦች ላይ የጽምዶ አካላት ሲነታረኩና ሲወራረፉ መሰንበታቸው ይታወሳል። እንዲህ አይነት ውጥረት በጽምዶ ተጣማሪዎች መካከል በተፈጠረበት ወቅት ታዲያ የፋኖ አመራሩ ዘመነ ካሴ ስለ ጽምዶ ዝምታውን ሰብሮ ዛሬ ተከስቷል። የጽምዶ ጥምረት አደጋ ውስጥ በገባበት በዚህ ወቅት የፋኖ መሪው ዘመነ ካሴ እንጣምር ብለን የጠየቅናችሁ ብቻችንን መቆም ስለማንችል አይደለም የሚል መልእክትን ዛሬ አስተላልፎ ብቅ ብሏል። ንግግሩ በጠቅላይ ሚኒስትር ዶክተር አብይ አህመድ ጽምዶን አስመልክቶ በቅርቡ ላነሱት ሐሳብ መልስ መስጠት ቢመስልም
በዋነኛነት ግን ያተኮረው ህወሓት ከፌዴራሉ መንግስት ጋር በጎን የሚያደርገው ውይይት አበሳጭቶት እንደሆነ ግልጽ ነው። በፋኖ ደጋፊ ሚዲያዎች በኩል በተሰራጨው የዘመነ ካሴ መልእክት ላይ ህወሓትን ለይቶ ባይጠራም ፋኖ ከሌሎች ኃይሎች ጋር የሚተባበረው ብቻውን መቆም ስለማይችል አይደለም ብሏል። የዘመነ ካሴ ይህ መልእክት በጽምዶ ተጣማጆች መካከል የተፈጠረውን መቃረንና አለመግባባት በግልጽ የሚያሳይ ነው። በዚህ ላይ ፕሮፌሰር መራራ ጉዲና በ2008 ዓ.ም ለጻፉት መጽሐፍ የሰጡት ርዕስ ማስታወስ ተገቢ ይሆናል። ፕሮፌሰሩ የጻፉት መጽሐፍ ርዕስ የኢትዮጵያ የታሪክ ፈተናዎችና የሚጋጩ ህልሞች ይላል። አሁን ላይ ጽምዶ በሚል ተጣምረናል ሲሉ የከረሙት ኃይሎችን የሚገልጸው ይኸው የፕሮፌሰሩ የሚጋጩ ህልሞች የሚለው ቃል ነው። ኦሮሚያ ሪፐብሊክ እንዲሁም ሀገረ ትግራይን መፍጠር እንፈልጋለን የሚሉ ኃይሎች በኢትዮጵያ አንድነት ጉዳይ አልደራደርም ከሚለው ኃይል ጋር ጥምረት ፈጥር ያለው ሲል መስማት በራሱ ፈገግ ያሰኛል። እጅግ አስደናቂው ጉዳይ ደግሞ የዚህ ፕሮጀክት ፈጣሪ ኢትዮጵያን ለማፍረስ የሚፈልገው የሻዕቢያ ኃይል መሆኑ ነው። ይህንን ጉዳይ ከስር መሰረቱ የተረዱት ጠቅላይ ሚኒስትር አብይ አህመድም ሆኑ ፊልድ ማርሻል ብርሃኑ ጁላ ከወራቶች በፊት በሰጧቸው ተከታታይ ገለጻዎች ይህ ጥምረት መሰረት የሌለው የሩቅ ተመልካች ሳይሆን ይልቁንም ቅርብ ወራጅ እንደሆነ የተለያዩ ክስተቶችን በማንሳት አብራርተውም ነበር። ይኸው እንዳሉትም ጥምረቱ ቅርብ ወራጅ ሆኖ ገና ሳይጀምር ወገቤን እያለ ነው። በተለይም የጥምረቱ አካል የሆኑት ፋኖና ህወሓት ከባድ ንትርክ ውስጥ ገብተዋል። የፋኖ ቡድን ህወሓት ከጀርባ እየዶለተብን ነው ማለት ጀምሯል። ከሰሞኑ ዲፕሎማቶች ህወሓትና መንግስትን ለማቀራረብ እንቅስቃሴ መጀመራቸውን ተከትሎ ህወሓት ወደ ድርድር ለመቅረብ እያመነታ ነው። ህወሓት ጽምዶ የተባለውን ፕሮጀክት ጣል እያደረገ ነው። ይህን ተከትሎ የፋኖ አመራሮች ወደ አደባባይ ብቅ በማለት ህወሓት መንግስቱን ወደ ድርድር ለማምጣት ጫና እንድንፈጥርለት ተጠቀመብን እንጂ ጥምረቱን ፈልጎት አይደለም በማለት አስተያየታቸውን መስጠት ጀምረዋል። ህወሓት በግልጽ እንደተናገረው ምዕራብ ትግራይ ከተመለሰልኝ ጥምረት ውስጥ ምን አደርጋለሁ የሚል አቋም የያዘ ይመስላል። በጽምዶ ኃይሎች መካከል ውጥረት የተፈጠረው የፋኖ አባላት በመቀሌ ከተማ በስፋት ሲንቀሳቀሱ የሚያሳይ ምስል እየተሰራጨ ባለበትና ጥምረቱን ይፋ ለማድረግም ዘመነ ካሴ ወደ ትግራይ መቀሌ አቅንቷል የሚል መረጃ እየተሰራጨ ባለበት ወቅት መሆኑ ደግሞ ጉዳዩን የበለጠ የሚያስገርም አድርጎታል። የምዕራብ አውሮፓ ሀገራት በአፍሪካ ህብረት ለሚመራው የሰሜን ኢትዮጵያ የማሸማገል ጥረት ድጋፋቸውን ገለጹ። ህወሓትም ከጦርነት ዝግጅት ይልቅ እየመጣ ያለውን የድርቅ አደጋ መከላከል ላይ አትኩሮ መስራት ይገባዋል ብለዋል። የአፍሪካ ህብረት የፌዴራል መንግስትንና የህወሓት አመራሮችን ለማሸማገል የሚያደርገውን ጥረት እንደሚደግፉ የአውሮፓ ህብረት አባል የሆኑ የ22 ሀገራት እንዲሁም የዩናይትድ ኪንግደም፣ ኖርዌይ እና ካናዳ ኤምባሲዎች አስታውቀዋል። አገራቱ ክፉኛ በድርቀት በተጎዳው ትግራይ ክልል የሚጀመር ወታደራዊ ግጭት ለሰሜን ኢትዮጵያ ህዝብ አስከፊ እንደሚሆን አስጠንቅቀዋል። በኢትዮጵያ የሚገኙ የእነዚህ አገራት ዲፕሎማቲክ ተልእኮዎች ይህንን ያሉት ዛሬ ረቡዕ ነሐሴ 20 2018 ዓ.ም በጋራ ባወጡት መግለጫ ነው። በመግለጫው ከተካተቱት የአውሮፓ ሀገራት መካከል ፈረንሳይ፣ ጣሊያን፣ ጀርመን፣ ቤልጅየም እና ስፔን ይገኙበታል። የአውሮፓ ሀገራቱ እንዲሁም ዩናይትድ ኪንግደም፣ ኖርዌይ እና ካናዳ በሰሜን ኢትዮጵያ ያለውን ሁኔታ በከፍተኛ ስጋት እየተከታተሉት እንደሆነ በመግለጫቸው ጠቅሰዋል። ሀገራቱ ይህንን ያሉት ባለፉት ቀናት በትግራይ ክልል የድሮን ጥቃት መፈጸማቸውን የክልሉን መንግስት የተቆጣጠረው በህወሓት የሚመራው አስተዳደር እየገለጸ ባለበት ወቅት ነው። ፌዴራል መንግስት እነዚህን ጥቃቶች በተመለከተ እስካሁን በይፋ የሰጠው አስተያየት የለም። ይሁን እንጂ የህወሓት አመራሮች ጽምዶ የተባለ ጥምረት በመፍጠር ከሌሎች ታጣቂዎችና የውጭ አካላት ጋር እየሰሩ መሆኑን በመጥቀስ ሲከስ ቆይቷል። ከሌሎች ታጣቂዎች ጋር ትብብር መፍጠራቸውን የጠቆሙት የህወሓት አመራሮችም የፌዴራል መንግስትን ማስወገድን የተመለከተ ንግግሮች ሲያደርጉ በይፋ ተሰምተዋል። ውጥረቱ በዚህ አይነት ሁኔታ ውስጥ ባለበት ወቅት ከፕሪቶሪያ ስምምነት አደራዳሪዎች አንዱ የሆኑት የቀድሞው የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ ሰኞ ዕለት ከትግራይ ባለሥልጣናት ጋር ተነጋግረዋል። ኦባሳንጆ በአፍሪካ ሰላምና መረጋጋት ለማምጣት የሚደረገውን ጥረት እንዲደግፉ ግንቦት ላይ በአፍሪካ ህብረት የአፍሪካ ቀንድ አካባቢ ከፍተኛ ተወካይ ሆነው መሾማቸው ይታወሳል። የአውሮፓ ህብረትና ሶስቱ ሀገራት ዛሬ ባወጡት መግለጫ የአፍሪካ ህብረት የአፍሪካ ቀንድ ከፍተኛ ተወካይ የቀድሞው የናይጄሪያ ፕሬዝዳንት ኦባሳንጆ በአዲስ አበባና በመቀሌ ያደረጓቸውን ጉብኝቶች ጨምሮ እንደ አዲስ ምክክሮችን ማስጀመራቸውን በበጎ እንቀበላለን ብለዋል። ሁሉም አካላት
በ2015 ዓ.ም በደቡብ አፍሪካ ፕሪቶሪያ ከተማ በተፈረመው ዘላቂ ግጭት የማቆም ስምምነት ትግበራ ላይ በገንቢ መንገድና በቅን ልቦና እንዲሳተፉ እናበረታታለን ሲሉም ጥሪ አቅርበዋል። አገራቱ አክለውም አስቀድሞም በከፍተኛ ደረጃ በድርቅ በተጎዳውና ከፍተኛ የሰብአዊ እርዳታ ፍላጎት ባለበት በትግራይ ክልል የሚያገረሽ ወታደራዊ ግጭት ለሰሜን ኢትዮጵያ ሕዝብ አስከፊ ይሆናል በማለት አስጠንቅቀዋል። በኢትዮጵያ የሚገኘው የአሜሪካ ኤምባሲም ትናንት ማክሰኞ ነሐሴ 19 ቀን ባወጣው መግለጫ ለኦባሳንጆ የሽምግልና ጥረት ያለውን ድጋፍ ገልጿል። በፕሪቶሪያ ስምምነት ምክንያት ያበቃው አሰቃቂ ሁኔታ ዳግም ያገረሻል በሚል በሰሜን ኢትዮጵያ ሕዝብ ዘንድ ውጥረትና ጥልቅ ፍርሃት በተፈጠረበት በዚህ ወቅት የአፍሪካ ሕብረት ተወካዩ ኦባሳንጆ ሚና ወሳኝ መሆኑን ኤምባሲው ገልጿል። መግለጫውን ያወጡት በኢትዮጵያ የአሜሪካ አምባሳደር ኤርቪንግ ማሲንጋ እና በአፍሪካ ሕብረት የአሜሪካ ተልዕኮ ጉዳይ አስፈጻሚ ዋልተር ፓርስ ለኢትዮጵያ ሕዝብ ወደፊት እጅግ ወሳኝ በሆነው ጉዳይ ላይ ከቀድሞ ፕሬዝዳንት ኦባሳንጆ ጋር ለመነጋገር እንደሚጠብቁ አስታውቀዋል። በህወሓት የሚመራው የትግራይ አስተዳደር ግን ትናንት ባወጣው መግለጫ ኦባሳንጆ ሰኔ ላይ ወደ መቀለ ከተጓዙ በኋላ ትርጉም ያለው ክትትልና ቁጥጥር ባለመደረጉ ደስተኛ እንዳልሆነ አስታውቋል። ከፌዴራል መንግስት ጋር ውይይት ለመጀመር መሰረታዊና ቁልፍ ናቸው ያላቸውንም ቅድመ ሁኔታዎችም አስቀምጧል። የኢኮኖሚ ማዕቀብና እገዳ መነሳት፣ ወታደራዊ ከበባ ማቆምና የተፈጠረውን ውጥረት ማርገብ እንዲሁም የትግራይ ሉዓላዊ ግዛት ወደ ነበረበት መመለስ የሚሉት ከቅድመ ሁኔታዎቹ መካከል ዋነኞቹ ናቸው። የፌዴራል መንግስት የአሁኑ የኦባሳንጆ ጉብኝት በተመለከተ በይፋ የሰጠው አስተያየት የለም። ጠቅላይ ሚኒስትር አብይ አህመድ ባለፈው ሐምሌ ላይ በጽህፈት ቤታቸው ኦባሳንጆን በተቀበሉበት ወቅት የቀድሞው የናይጄሪያ ፕሬዝዳንት የቢያፍራን የሰላም ሂደት በመምራት ያካበቱትን ልምድ እንዳጋሯቸው ገልጸው ነበር። ኢትዮጵያ በምክክር ለምታረጋግጠው አንድነትና ዘላቂ የሰላም ጉዞ ላይ ትልቅ ትምህርት የሚሰጥ ነው ብለው እንደነበረም ይታወሳል። በፕሪቶሪያው ስምምነት መሰረት የተቋቋመው የትግራይ ጊዜያዊ አስተዳደርን አፍርሰው የህወሓት መሪዎች ከተቆጣጠሩት በኋላ ባለፉት ወራት በፌዴራል መንግስቱና በህወሓት መካከል ያለው ውጥረት ተባብሷል። ይህን ተከትሎ ሸረሪና በተባለ ስፍራ ላይ ወታደራዊ ግጭት መከሰቱ የተዘገበ ሲሆን ባለፉት ሳምንታት በተለያዩ የትግራይ አካባቢዎች ላይ የድሮን ጥቃቶች መፈጸማቸውም ተገልጿል። በዚሁ ሳቢያ በሁለቱ ወገኖች መካከል ዳግም ጦርነት ይቀሰቀሳል የሚል ስጋት በህዝቡ ውስጥ ተፈጥሯል። በደቡባዊ ትግራይ ዞን የሚገኙ ነዋሪዎች ለጦርነት እየተዘጋጀ ያለው የህወሓት ቡድን ከባድ የሆነ የገንዘብና የእህል መዋጮ እየጠየቀን ነው ሲሉ ተናገሩ። የህወሓት ቡድን እያደረገ ነው የተባለውን የጦርነት ዝግጅትና የወጣቶች የግዳጅ አፈሳን ተከትሎ በርካታ ነዋሪዎች ከትግራይ ክልል የተለያዩ አካባቢዎች ሸሽተው እየወጡ መሆኑ ይታወቃል። አሁን ደግሞ በአላማጣ ከተማና በዙሪያዋ የሚኖረው ህዝብ ለህወሓት ቡድን የጦርነት ዝግጅት የሚሆን የገንዘብና የእህል መዋጮ በግዴታ እንዲከፍሉ እየተደረገ መሆኑን ነዋሪዎችና አርሶ አደሮች በምሬት ተናግረዋል። በህወሓት ቡድን አመራሮች መዋጮ እየተጠየቀን ነው የሚሉት በአላማጣ ከተማ 02 ቀበሌ ነዋሪ የሆኑት ለደህንነታቸው ሲሉ ስማቸው እንዳይጠቀስ የፈለጉ አስተያየት ሰጪም የተወሰነውን መዋጮ መክፈል ያልቻለ ተጨማሪ ቅጣት እንደሚጠብቀውም ነግረውናል ብለዋል። እኚሁ ነዋሪ ከላይ የወረደ ነው በሚል በእነሱ ቀጠና ብቻ 12 ሚሊዮን ብር ተጨማሪ የጦርነት መዋጮ እንዲያበረክቱ አስገዳጅ ትዕዛዝ እንደተሰጣቸው ገልጸዋል። ከማህበረሰቡ የሚሰበሰበው ብርና እህል ጦርነትን ታሳቢ ያደረገ ነው ሲሉ ሌላ የአላማጣ ከተማ ነዋሪ ለዶቼ ቬሌ አስተያየት ሰጥተዋል። አሁን ላይ በራያና አካባቢው ክረምቱ በተጠበቀው ልክ ባለመሆኑ ለድርቅ ተዳርገናል የሚሉት አርሶ አደሩ በከፍተኛ ስጋት ውስጥ ነው ያለነው ሲሉም አስረድተዋል። ዝናብ የለም፣ ሰብሉም እያረረ ነው የሚሉት አስተያየት ሰጪው ፀሐይ ነው ያለው፣ ከየት ነው የምናመጣላችሁ በሚል ተከራክረናል ሲሉ ተናግረዋል። የህወሓት ቡድን ከኤርትራ መንግስትና ከሌሎች የሀገር ውስጥ ታጣቂዎች ጋር በመሆን ጽምዶ የተባለ ጥምረት በመፍጠር ለጦርነት እየተዘጋጀ መሆኑ በስፋት እየተገለጸም ይገኛል። ይህንን የጦርነት ዝግጅትና ለጦርነቱ የሚደረገውን የወጣቶች አፈሳ በመሸሽ በርካታ ወጣቶች ከትግራይ ክልል ወደ አዲስ አበባና የሀገሪቱ አካባቢዎች የመሸሹ ሂደት አሁንም እንደቀጠለ ይገኛል። ክቡራን አድማጮች፣ ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ነበሩ። አብራችሁን ለነበራችሁ ቆይታ እናመሰግናለን። ዜናውን ላይክና ሼር፣ ሚዲያችንን ሰብስክራይብ በማድረግ አጋርነታችሁን ታጠናክሩ ዘንድ የተለመደ የአክብሮት ግብዣችንን እናቀርባለን።